አራተኛውን ክፍል ነው። እስካሁን 3 ክፍሎችን ተምረናል። በመጀመሪያው ክፍል ያየነው አገልግሎታችን ሰማያዊ አገልግሎት መሆኑ፣ በዚህ በቤተ ክርስቲያን የሚሰጠው አገልግሎት ሁሉ በሰማይ ያለችው መቅደስ መላእክት የሚያገለግሉትን አገልግሎት የሚያሰሙትን ምስጋና መሆኑን ተመልክተናል። የምንሰበሰብበት ቤተ መቅደስ የእግዚአብሔር የአምላካችን ዙፋኑ የተዘረጋበት፣ ንጉሱ በዙፋኑ ላይ ከብሮ ያለበት፣ ዙፋን የተባለች እመቤታችን ድንግል ማርያም ከልጇ ከንጉሱ ጋር የምትገኝበት፣ ንጉስ ባለበት መላእክት አሉና መላእክቱ ቅዱሳኑ ጻድቃን ሰማዕታት ባጸደ ነፍስ ያሉ ሁሉ ተሰብስበው ከኛ ጋር ህብረት በሚያደርጉበት የሰማያዊቷ መንግስት ምሳሌ በሆነችው እግዚአብሔር በሚከብርባት በቤተ ክርስቲያን እንደምንሰበሰብ፣ ስለዚህ የምንሰበሰብበት ስፍራ ሰማያዊ ስፍራ መሆኑን አውቀን እንድንሰበሰብ ስንገባም ስንወጣም ይህንን ሰማያዊ ስፍራ እንድናከብር መላእክት ዙሪያውን ከበው የሚቆሙበት ስለሆነ በድፍረት እንዳንመላለስ እንድናከብረው የሚያስገነዝብ ነው የመጀመሪያው ክፍል። በተለይ ትንቢተ ኢሳይያስ ምዕራፍ 6 ላይ ያለውን አንስተን ቅዱሳን መላእክት በሰማይ ሲያመሰግኑ የሚያደርጓቸው በሙሉ በዚች ቤተ መቅደስ እንዳሉ ተመልክተናል። ሥርዓተ ሰማይ ተሰራ በምድር፣ በሰማይ ያለው ሥርዓት በምድር ተሰራ ብለን ይህ የምናገለግለው አገልግሎት ሰማያዊ ከእግዚአብሔር ጋር የሚያገናኝ መሆኑን እንተ በምድር ሰራዊሃ ወበሰማይ አዕጹቂሃ ትባላለች ቤተ ክርስቲያን። ስሮቿ በምድር ያሉ ቅርንጫፎቿ ደግሞ በየት በሰማይ ናቸው የቤተ ክርስቲያን። ስለዚህ ቤተ ክርስቲያን በምድር ያለች ሰማያዊት የእግዚአብሔር መንግስት የሚሰበክባት፣ ስጋው የሚቆረስባት፣ ደሙ የሚፈስባት፣ መንፈስ ቅዱስ ስጋውንና ደሙን ለማክበር ህብስቱን ለውጦ ስጋ አምላክ ወይኑን ለውጦ ደም አምላክ ለማድረግ የሚወርድበት ስፍራ መሆኑን ስለዚህ አውቀን ተረድተን በጥንቃቄና በአግባብ በስርዓት እንድንመላለስ የሚያስገነዝብ ነበር የመጀመሪያው ክፍል። ሁለተኛው ክፍል ደግሞ የሐዲስ ኪዳን ቁርባን ምንድን ነው የሚለውን ነው የተማርነው። የሐዲስ ኪዳን ቁርባን ምንድን ነው የሚለውን በደንብ አብራርተን ተነጋግረናል። የሐዲስ ኪዳንን ቁርባን ማን መሰረተው የሚለውንም ተነጋግረናል። ባለፈው ሳምንትም ከለስ አድርጌላችኋለሁ። በስንት መንገድ ጌታችን መሰረተው፣ ያን ቅዱስ ቁርባን በምን መንገድ መሰረተው የሚለውን በትምህርትና በተግባር ብለን ክርስቶስ በተግባር ስጋውና ደሙን ለሐዋርያት የሰጠ መሆኑን ተመልክተናል። ከዚያ በኋላ ደግሞ ሐዋርያት ከክርስቶስ የተቀበሉትን ሥርዓት እንዴት ይፈጽሙ እንደነበረ ለእኛም እንዴት እንዳስተላለፉልን፣ ስለዚህ በመጽሐፍ የተመዘገበውን የእግዚአብሔርን ቃል እያነሳን ተነጋግረናል። ከዚያ ያየነው ቀጥለን በሶስተኛው ክፍል የቅዳሴ ክፍል በስንት ይከፈላል ብለናል? ንገሩኝ እንጂ በስንት ከፍለን ነው እያየን ያለን? በዋና ስንከፍለው ሥርዓተ ቅዳሴና አኮቴተ ቁርባን ተብሎ በሁለት ይከፈላል። በዋናነት ግን ደግሞ በንዑሳን ክፍሎች በ3 ከፍለን ነው እያየን ያለ ነው። አንደኛው ክፍል ምንድነው አልን? አረ ተናገሩ እንዴ፣ ነቃ በሉ እንጂ። የዝግጅት ክፍል አይደለም። ስለዚህ ባለፈው ያየነው የዝግጅት ክፍልን ነው። ሁለተኛው ምንድነው? የትምህርት ክፍል። ሶስተኛውስ የቁርባን ክፍል ወይም ፍሬ ቅዳሴ የሚለውን ያየነው።
ስለዚህ ባለፈው ሳምንት የዝግጅት ክፍል የሚለውን ነው ያጠቃልን ነው። በሁለተኛው ክፍላችንም የተወሰነውን ሄደንበታል። የቀረውን ደግሞ ያንን በሁለተኛው ሳምንት ያየነውን ባለፈው ሳምንት ከለስ አድርገን የቀሩትን አጠናቀን ሁለተኛውን ክፍል እናያለን ብለን ነው ያቆምነው አይደለም። ሁለተኛው ክፍል የምን ክፍል ነው? የትምህርት ክፍል የሚል ነው። የመጀመሪያው የዝግጅት ክፍል እስከ አሃዱ ድረስ ያለው ካህኑ ወደ ቤተ ክርስቲያን ገብቶ መንጦላይት ዘነደ እሳት የተባለውን በሰማይ ክርስቶስ የሚጋረድበት የእሳቱ መጋረጃ ምሳሌ የሆነውን ይህን የቤተ መቅደሱን መጋረጃ ገልጦ ከመግባቱ በፊት የሚጸልየውን ጸሎት ከገባ በኋላ ከመጋረጃ ውስጥ ገብቶ በመንበሩ ፊት ሰግዶ ምን እንደሚጸልይ ከዚያ በኋላ በአልባሳቱ በልብሰ ተክህኖች ላይ በንዋያተ ቅድሳቱ ላይ ምን እንደሚጸልይ ጸልዮ እንደሚሰይማቸው ከዚያ በኋላ ደግሞ ሲጨርስ አዘጋጅቶ ሲጨርስ ታቦቱን መንበሩን አልብሶ ሲጨርስ የሚጸልየውን ጸሎት ከዚያ በኋላ ደግሞ ህብስቱና ወይኑ ከቤተልሔም ተዘጋጅቶ ወደ ቤተ መቅደስ የሚመጣበትን ምስጢር ተመልክተናል። በዛ ውስጥ የሚከናወኑት ምስጢራት ምን ምን ናቸው የሚሉትን ምሳሌያቸውንና ትርጉማቸውን ምን ብለናል? ተመልክተናል ወዳጆቼ። ስለዚህ ዛሬ የምናልፈው ወደ ሁለተኛው የቅዳሴ ክፍል የትምህርት ክፍል በሚለው ምናልባት በዚህ ባከፋፈሉ ላይ አባቶቻችን የተለያየ ሐሳብ ያላቸው አሉ። አንዳንዶች የዝግጅት ክፍል የሚባለው የቅዱስ ጳውሎስ መልእክት እስኪነበብ ያለው ነው የሚሉ አሉ። አንዳንዶቹ ደግሞ የሚመጠን ግርምት እስከሚለው ነው የሚሉ አሉ። አሁን የያዝነውንም ደግሞ የሚናገሩ አባቶች አሉ። እኛ አሁን የያዝነው ግን የመጀመሪያ የዝግጅት ክፍል የሚባለው ከመጀመሪያው እስከ አሃዱ ያለው፣ ሁለተኛው ክፍል ደግሞ ከአሃዱ እስከ ጻው ድረስ ያለው፣ ሶስተኛው ክፍል ጻው ከሚለው ጀምሮ እትው በሰላም ብሎ እስከሚያሰናብትበት ያለው ነው ብለን በዚህ መልኩ እንይዘዋለን ማለት ነው። ምናልባት ባለፈው ሳምንት ከትምህርቱ በኋላ ለ10 ደቂቃ ጥያቄዎች ጠይቄ ጥያቄውን ለመለሱ ሰዎች 10 መጽሐፎች ነበሩኝ። ይሄ የቅዳሴውን ትምህርት ያስተማርኩበት ከዚህ በፊት ሙሉ የቅዳሴ ትምህርቱን የሚያብራራ መጽሐፍ አለኝ ብዬ እህታችን እህተ ኢየሱስ ወይዘሮ ገነት 10 መጽሐፍ አዘጋጅታ ጠርዛ አምጥታልኝ እሱን ሰጥቻለሁ ባለፈው ሳምንት ጥያቄውን ለመለሳችሁ። ዛሬም 10 መጽሐፍ እህታችን ይዛልን መጣለች። አመስግኗት፣ እግዚአብሔር ይባርካት። በሆነ አዘጋጅታ ፕሪንት አድርጋ ጠርዛ በደንብ አስተካክላ አምጥታ ይኸው እዚህ ተቀምጧል 10 መጽሐፍ። ዛሬም እንደባለፈው ትምህርቱን ስጨርስ ለ10 ደቂቃ 10 ጥያቄዎች ዛሬ ካስተማርኩት ትምህርት ውስጥ እጠይቅና መጽሐፎቹን እሰጣለሁ ማለት ነው። መልሱን ለመለሰ ሰው እነዚህን 10 መጽሐፎች እሰጣለሁ። ስለዚህ በደንብ መከታተል ያስፈልጋል ማለት ነው። ትምህርቱ እንዲገባችሁ በኋላም ደግሞ መልሱን መልሶ ለመውሰድ ሽልማት ለመውሰድ በደንብ ተከታተሉኝ። እሺ 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 በሉ እንጂ እሺ በላችሁ መድኃኒዓለም። ዛሬ ዲያቆናቱም በሙሉ እዚህ ፊት ለፊት ተደርድረዋል። የቅዳሴው ምስጢር ዲያቆናቱም ካህናቱም ሁላችን ሊገባን ስለሚገባ የምናገለግለውን አገልግሎት የምንሳተፈው ቅዳሴ ገብቶን መሆን አለበት። ስለዚህ ለዚህ ነው ይህን ትምህርት ማስተማር የፈለግነው። ሁሉ ነገር ምስጢሩን ተረድተነው አውቀነው ስናስቀድስ በየት እንደቆምን ምስጢሩ ምንድን ነው የሚለውን ተረድተን እንድናገለግልና እንድንሳተፍ ስለሆነ ነቅታችሁ እንድትከታተሉኝ ያሳስባለሁ። በታችኛው ክፍል ያላችሁም ነቅታችሁ እንድትከታተሉ አሳስባለሁ። አንድ ጥያቄ ጠይቀውኛል ባለፈው በታች የሚያስቀድሱ ሰዎች
እኛም ይድረሰን ጥያቄውና እንሳተፍና እኛም ሽልማት እናገኝ የሚል ጥያቄ ልከውልኛል። ስለዚህ ዛሬ ታች ያሉትንም አሳትፋለሁ ማለት ነው። ምናልባት ታች ያላችሁ ላይ ቦታ ስላለ ብትመጡ ብዙ ክፍት ቦታ አለ። እዚህ እንደው ሁለት ተከፍለን እንትን ከምንለው እታች ምናልባት ብዙ ሰው ያለ ይመስለኛል። ዛሬ አንድ ሰው ልኬ ነበር፣ በጣም ብዙ ሰው ነው ያለው ብለውኛል። እታችም እዚህ ላይ በጣም ብዙ ክፍት ቦታ አለ። ቅዳሴ አስቀድሰው ቸኩለው የሄዱ ስላሉ አሁን በዚህ ሰዓት ክፍት ወንበሮች ስላሉ እታች ያላችሁ እዚህ ወደ ላይ ብትመጡ አሳስባለሁ። ስለዚህ የዛሬውን ሁለተኛውን ክፍል የቅዳሴ ሁለተኛውን ክፍል እንመለከታለን። ምን ክፍል ይባላል? ይህ ሁለተኛው የትምህርት ክፍል ይባላል። ይህ ሁለተኛው የትምህርት ክፍል የተባለበት ምክንያት ምንድን ነው የሚለውን ነው መጀመሪያ የምናየው። ከአሃዱ እስከ ጻው ድረስ ያለው ክፍል የትምህርት ክፍል የተባለበት ምክንያት የሚለውን እንዲሁም በዚህ ክፍል ውስጥ የሚደረጉትን ምስጢራትና ትርጉማቸውን እንመለከታለን ማለት ነው። የትምህርት ክፍል የተባለበት ምክንያት ምንድን ነው ስንል አንደኛ ምስጢረ ሥላሴን በማስተማር በመመስከር የሚጀምር ስለሆነ ምን አልኳችሁ? አንደኛ ምንን ስለሚናገር? ምስጢረ ሥላሴ ስለሚነገርበት ነው። ምስጢረ ሥላሴ የሚነገርበት ክፍል ስለሆነ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ምስጢረ ሥላሴ ነው። አባቶቻችን ቅዳሴውን በምስጢረ ሥላሴ ነው የጀመሩት። አንዱ ምክንያት ይሄ ነው። ሁለተኛው ደግሞ 5 ቅዱሳት መጻሕፍት የሚነበቡበት ክፍል ስለሆነ ነው። ስንት መጻሕፍት አልኩኝ? 5 ዋና ዋና ከመጽሐፍ ቅዱስ ውስጥ የተውጣጡ ቅዱሳት መጻሕፍት የሚነበቡበት ክፍል ስለሆነ ምን ተብሏል? የትምህርት ክፍል ተብሏል። ሌላው በዚህ ክፍል ውስጥ ጸሎተ አኮቴት የሚባል ካህኑም ያነበው ስንደርስበት እናየዋለን። እሱ ያለበት እንደገና ፍትሐት ዘወልድ የሚባል ጸሎት የማሰርና የመፍታትን ስልጣን ክርስቶስ ለሐዋርያት የሰጠበት፣ ሐዋርያትም በዚህ ክፍል የማሰርን የመፍታትን ስልጣን አግኝተው ይህንን የሚፈጽሙበት የተካተተበት ስለሆነ ሌላው በጣም ታላቅ ጸሎት በዚህ ክፍል ውስጥ አለ። በእንተ ቅድሳት የሚባል አንድ ስለምታደርግ ሥጋውና ደሙ በይቅርታዋ እንዲያደርገን ዘንድ ሰላምን እንማልዳለን ብሎ ዲያቆኑ ስለ ሁሉ ነገር የሚጸልይበት ክፍል አለ። እነዚህ ሁሉ የተካተቱበት ክፍል ስለሆነ ምን ይባላል? የትምህርት ክፍል ይባላል። ብዙ ትምህርቶች የሚገኙበት ክፍል ነው። በዚህ ክፍል ውስጥ ንዑሰ ክርስቲያን እንዲያስቀድሱ ይፈቀድላቸዋል። ንዑሰ ክርስቲያን እነማን ናቸው የሚለውን ስንደርስበት እናየዋለን። ንዑሰ ክርስቲያንም በዚህ ክፍል ውስጥ እንዲሳተፉ ይፈቀድላቸዋል። ለምን ቢባል ብዙ ትምህርት የሚገኝበት ክፍል ስለሆነ ትምህርቱን እንዲማሩና እንዲያውቁ እንዲገነዘቡ የሚያደርግ ክፍል ስለሆነ ስለዚህ አሃዱ ከሚለው እንጀምራለን ማለት ነው። አሁን ያልኳችሁን ይዛችኋል አይደል? የትምህርት ክፍል የተባለበትን ምክንያት ነው ያብራራሁት። ስለዚህ ይህ ክፍል ሲጀምር ምስጢረ ሥላሴን በመመስከር ነው የሚጀምረው። ምን ይላል? ካህኑ ሰራዩ ቄስ 2 እጆቹን ዘርግቶ ፊቱን ወደ ምስራቅ ዞሮ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ከፍ ባለ ዜማ አሰምቶ ምን ይላል? ያዜማል። አሃዱ አብ ቅዱስ ማለት
አንዱ አብ ቅዱስ ነው። አሃዱ ወልድ ቅዱስ ማለት አንዱ ወልድ ቅዱስ ነው። አሃዱ ውእቱ መንፈስ ቅዱስ ማለት አንዱ መንፈስ ቅዱስ ምንድን ነው? ቅዱስ ነው ወይም ልዩ ነው። አንዱ አብ ልዩ ነው፣ አንዱ ወልድ ልዩ ነው፣ አንዱ መንፈስ ቅዱስ ልዩ ነው። ቅዱስ ነው፣ ልዩ ነው የሚሉ ትርጉሞች አሉት ማለት ነው። በዚህ ክፍል እንግዲህ ቤተ ክርስቲያን የምታደርጋቸው ስርዓቶች በሙሉ ምስጢርና ትርጉም አላቸው። የካህናቱ አቋቋም፣ የዲያቆናቱ አቋቋም ራሱ ምስጢር አለው። ዋናው ካህን ፊቱን ወዴት አዙሮ ይቆማል ብያችኋለሁ። ስንት አቅጣጫ አለ? 4 አቅጣጫዎች አሉ። ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ዋናው ቄስ ገባሬ ሰናዩ ቄስ ፊቱን ወዴት ያዞራል? ወደ ምስራቅ አዙሮ ይቆማል። ሰራዩ ዲያቆንስ ፊቱን ወዴት አዙሮ ይቆማል? አረ ንገሩኝ እንዴ! አሁን ምስራቅ ብላችሁ የምታስቡት ይህንን ነው። አንዳንድ ጊዜ ላይገጥም ይችላል፣ ግን ምስራቁ ይህ ነው አይደል? ኦልሞስት ትንሽ ነው የሚቀረን። አጋጣሚ ሆኖ ገጥሞልናል እንጂ ሁልጊዜ መቅደስ ሲሰራ ካህኑ ሲቆም ፊቱ ወዴት እንዲሆን ተደርጎ ነው የሚሰራው። በሀገራችን በኢትዮጵያ ወደ ምስራቅ እንዲሆን ተደርጎ ነው። እዚህ ግን በቦታ አለመመቸት ምክንያት ይህንን አቅጣጫ ላንጠብቅ እንችላለን። ስለዚህ ዋናው ቄስ ወደ ምስራቅ ፊቱን አዙሮ ይቆማል። ዋናው ዲያቆን ደግሞ ምን ብሎ ይቆማል? ፊቱን ወደ ምዕራብ አዙሮ ይቆማል ማለት ነው። ዲያቆኑ ፊቱን ወደ ምዕራብ ሲያዞር ፊቱ ወደ ማን ነው? ወደ እናንተ ነው፣ ወደ ህዝቡ። የዋናውን ቄስ ደግሞ ፊቱን ሳይሆን ምኑን ነው የምታዩት? ጀርባውን ነው የምታዩት። ይህ ምስጢር አለው። ለምንድን ነው እንደዚህ ሆነው የቆሙት ስንል ዋናው ካህን የኢየሱስ ክርስቶስ ምሳሌ ነው። የማን ምሳሌ ነው? የኢየሱስ ክርስቶስ ምሳሌ ነው። ወደ ምስራቅ ዞሮ ይቆማል። ዲያቆኑ ደግሞ የአዳም ምሳሌ ነው። ዲያቆኑ ፊቱን ወደ ምዕራብ አዙሮ መቆሙ አዳም ከነ ልጆቹ 5500 ዘመን በጨለማ የመኖሩ ምሳሌ ነው። ካህኑ ወደ ምስራቅ መዞሩ ደግሞ በጨለማ ይኖር የነበረ 5500 ዘመን በእግረ አጋንንት እየተረገጠ ጨለማ ለብሶ በዲያብሎስ ሲገዛ የነበረውን አዳም ምስራቅ የመንግስተ ሰማያት የገነት ምሳሌ ናትና ወደ ብርሃን፣ ወደ ገነት፣ ወደ ነፃነት ክርስቶስ የመመለሱ ምሳሌ ነው። አንዱ ምሳሌ ይሄ ነው። እንዲሁም ደግሞ ሁለተኛው ምሳሌ የዮሴፍና የኒቆዲሞስ ምሳሌዎች ናቸው። ካህኑና ዲያቆኑ በጌታ መቃብር የጌታን ስጋ የገነዙት ወይም ደግሞ በጌታ መቃብር ላይ የታዩት ሁለቱ መላእክት ምሳሌዎች ናቸው። ገባሬ ሰናይ ቄሱና ሰራዩ ዲያቆን ሁለተኛ ትርጉም ነው አሁን እየነገርኳቸው። የምን ምሳሌዎች ናቸው? በጌታ መቃብር በራስጌና በግርጌ የታዩት የሁለቱ መላእክት ምሳሌዎች ናቸው። እነዚህ መላእክት ለቅዱሳት አንስት ድንጋዩን አንከባለው የክርስቶስን መነሳት ምን ያሉ ናቸው? ያበሰሩ ናቸው። ዛሬም ካህኑና ዲያቆኑ ንስሐ ግቡ በማለት የቅዱስ ቁርባንን ምስጢር በመናገር በምዕመናን ላይ የተጫነውን የኃጢአት ድንጋይ የሚያንከባልሉ ናቸውና ወደ አምላካቸው ወደ እግዚአብሔር እየጸለዩ ምሕረትን የሚለምኑ ናቸውና በእነዚህ መላእክት ይመሰላሉ። አንድም ካህኑ ፊቱን ወደ ምስራቅ ዞሮ መቆሙ ለምዕመናን ሁሉ እየጸለየ መሆኑን የሚያመለክት ነው። ዲያቆኑ ወደ ምዕራብ ወደ እናንተ ዞሮ መቆሙ ደግሞ ምዕመናንን ተንስኡ ጸልዩ እያለ የሚያተጋ የሚያነቃ ነው። ካህኑ ስለ እናንተ ምሕረት ሊለምን ፊቱን ወደ ምስራቅ አዙሮ እጁን ዘርግቶ ቆሟል። ስለዚህ ምዕመናን ሆይ
ተነሱ፣ ቁሙ፣ ጸልዩ፣ አሁን የቆማችሁት በንጉሠ ሰማይ ፊት ነው እያለ ለእናንተ አዋጅ የሚነግር ነውና ፊቱን ወዴት ዞሮ ይቆማል? ወደ እናንተ አዙሮ ይቆማል። ካህኑ ሁለት እጆቹን ዘርግቶ ነው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ የሚያመሰግነው። ሁለት እጅን ዘርግቶ መቆሙ፣ ፊቱን ወደ ምስራቅ አዙሮ እጁን ዘርግቶ መቆሙ ምሕረትን የመቀበል ምሳሌ ነው። አንድ ሰው ስጦታ ሊሰጠው ሲል እጁን ምን ይላል? ንገሩኝ እንጂ ይዘረጋል አይደለም? እኛም ከአምላካችን ምሕረት ለመቀበል በጸሎት ሰዓት ምን እናደርጋለን? እጆቻችንን ዘርግተን ቀጥ ብለን ቆመን በአንቃይዶ እንጸልያለን። እንደዚህ ነው የሚጸለየው። ሲጸለይ ሰሎሞን ቤተ መቅደሱን ሰርቶ በጨረሰ ጊዜ ሁለት እጆቹን ዘርግቶ ተንበርክኮ ወደ አምላኩ ወደ እግዚአብሔር ጸለየ። እግዚአብሔርም የሰሎሞንን ልመና ተቀበለለት ይላል። በዚህ በአንደኛ ነገሥት ምዕራፍ 6 ቁጥር 14 ላይ አንድም በመጽሐፍ ቅዱስ ኢትዮጵያ እጆቿን ትዘረጋለች ተብሎ እንደተነገረ እጆቻችንን ዘርግተን በማን ፊት እንቆማለን? በአምላካችን በእግዚአብሔር ፊት እንቆማለን። ስለዚህ ካህኑ ሁለት እጆቹን ዘርግቶ ወደ ምስራቅ ዞሮ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብሎ ይናገራል። በዚህ ስፍራ ከእግዚአብሔር በቀር ቅዱስ አለ? ወዳጆች አለ ወይ? ይህን መናገሩ ከእግዚአብሔር በስተቀር በዚህ ከቆም ነው እንደ እርሱ የተቀደሰ የለም። እንደ እግዚአብሔር ቅዱስ ማን ነው ትላለች ነቢይት ሐና። የሳሙኤል እናት ሐና እንደ እግዚአብሔር ያለ ቅዱስ ማን ነው ትላለች። የለም። ቅድስና የባህሪ ገንዘቡ የሆነ ማን ብቻ ነው? ንገሩኝ። እግዚአብሔር አምላካችን ብቻ ነው። የባህሪ ገንዘቡ የሆነውን ቅድስና እግዚአብሔር ደግሞ ለእኛ ለልጆቹ ምን ያደርጋል? ይሰጠናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንደተጻፈ በኑሯችሁ ሁሉ ምን ሁኑ አለ ቅዱስ ጴጥሮስ? ቅዱሳን ሁኑ አለ። በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ ሲነበብ ሰምታችኋል። በጴጥሮስ መልእክት በአንደኛ ጴጥሮስ ምዕራፍ 1 ላይ እኔ ቅዱስ እንደሆንኩ እናንተም በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። ስለዚህ እግዚአብሔር ቅድስናውን ደግሞ በጸጋ ለሰው ልጆች ይሰጣል። ለመካናት ቅዱሳት መካናት ይባላሉ። ለመጻሕፍት ይሰየማል። ለንዋያተ ቅዱሳት ይሰየማል። ስለዚህ ቅድስናውን ለፍጥረት ይሰጣል እግዚአብሔር። እንደሱ ያለ ቅዱስ ግን የለም ማለት ነው። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። እንደገና ደግሞ አንዱ አብ ልዩ ነው፣ አንዱ ወልድ ልዩ ነው፣ አንዱ መንፈስ ቅዱስ ልዩ ነው ማለት ነው። ምንድነው ልዩ ነው ማለት? ምንድነው ልዩ ነው ማለት? ይሄ ማለት ምን ማለት መሰላችሁ? ከምንድነው ልዩነቱ ስንል ከወልድ ከመንፈስ ቅዱስ ጋር በባህሪ በህልውና በአገዛዝ በመፍጠር ይህም በመሳሰለው ሁሉ እግዚአብሔር አብ አንድ ሲሆን ከወልድና ከመንፈስ ቅዱስ ጋር በስም በግብር በአካል ግን ምንድን ነው? ንገሩ እንጂ ልዩ ነው። በስም በግብር በአካል ሶስትና ልዩ ነው። ይሄ ማለት በግብር በስም ልዩነቱ ያ ምንድን ነው ስንል አብ አባት ይባላል እንጂ ወልድ ወይም መንፈስ ቅዱስ አይባልም። ስለዚህ የአብ ስሙ አብ ነው እንጂ ወልድ ወይም መንፈስ ቅዱስ አይባልም። በግብር ደግሞ የአብ ግብሩ ምንድን ነው? የአብ ግብሩ መውለድ ማስረጽ ነው እንጂ አብ አይወለድም አይሰርጽም። አብ ይወልዳል ያሰርጻል እንጂ አብ ምን አይልም? አይወለድም ወይም አይሰርጽም። ስለዚህ የአብ ግብሩ ልዩ ነው ማለት ነው። በአካል በስም በግብር በአካል ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል
ፍጹም ገጽ ፍጹም መልክ አለው። ግልጽ ነው አይደል? እየገባችሁ ነው? ምስጢረ ሥላሴ ገና ከልጅነታችን ጀምረን እኮ የተማርነው። አብ በተለየ አካሉ በዮርዳኖስና በደብረ ታቦር በደመና ላይ ሆኖ ምን ብሏል? ይህ የምወደው ልጄ ነው ብሎ መስክሯል። ወልድን በተለየ አካሉ በዮርዳኖስ ሥጋን ለብሶ ምን ብሏል? ተጠምቋል። መንፈስ ቅዱስን በተለየ አካሉ በርግብ አምሳል ምን ብሏል? ተገልጿል። በዮርዳኖስ ክርስቶስ ሲጠመቅ። ስለዚህ ወልድ ሥጋ የለበሰው በተለየ አካሉ ነው። ይህ ግልጽ ሊሆን ያስፈልጋል። ይህ የአብን ነው አሁን ያየነው። አንዱ ወልድ ልዩ ነው ማለት ደግሞ ምን ማለት ነው? ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና በአገዛዝ በስልጣን አንድ ሲሆን በስም በግብር በአካል ግን ምንድን ነው? ልዩ ነው። በስም ወልድ ወልድ ይባላል እንጂ አብ ወይም መንፈስ ቅዱስ አይባልም። በግብርስ በግብር የወልድ ግብሩ ምንድን ነው? ይወለዳል እንጂ አይወልድም፣ አይሰርጽም፣ አያሰርጽም። እስቲ በሉት። ወልድ ይወለዳል እንጂ አይወልድም፣ አያሰርጽም፣ አይሰርጽም። ስለዚህ የአብ ግብሩ የወልድ ግብሩ ምንድን ነው? መወለድ ነው ማለት ነው። አይወልድም፣ አያሰርጽም፣ አይሰርጽም። በአካል ለወልድ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ስለዚህ በስም በግብር በአካል ሶስት ነው፣ ሶስት ናቸው። ልዩ ነው ማለት ነው ወልድ። መንፈስ ቅዱስ ልዩ ነው ማለትስ አሃዱ ውእቱ መንፈስ ቅዱስ ማለት ከአብ ከወልድ ጋር በባህሪ በሕልውና በመፍጠር በአገዛዝ አንድ ሲሆን በስም በግብር በአካል ልዩ ነው መንፈስ ቅዱስ። በስም መንፈስ ቅዱስ ይባላል እንጂ አብ ወይም ወልድ አይባልም። የመንፈስ ቅዱስ ግብሩ ምንድን ነው? የመንፈስ ቅዱስ ግብሩ መንፈስ ቅዱስ ይሰርጻል እንጂ አይወልድም፣ አያሰርጽም፣ አይወለድም። እግዚአብሔር ይስጥልኝ። እስቲ ድገሙት። መንፈስ ቅዱስ ይሰርጻል እንጂ ምን አይልም? አይወልድም፣ አያሰርጽም፣ እንደ ወልድ ደግሞ አይወለድም። ስለዚህ በግብር ልዩ ነው። በአካል ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ቅድም እንዳልኳችሁ መንፈስ ቅዱስ በተለየ አካሉ በዮርዳኖስ እግዚአብሔር ወልድ ሲጠመቅ በምን አምሳል ተገልጧል? ንገሩኝ። በርግብ አምሳል። በበዓለ ጰራቅሊጦስ በሐዋርያት ላይ በምን አምሳል ወርዷል? በእሳት አምሳል ወርዷል። መንፈስ ቅዱስ በተለየ አካሉ። ስለዚህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ማለት ይህ ነው ማለት ነው። አባቶቻችን በዚህ በሃይማኖታችን ዶግማ ነው ቅዳሴውን የጀመሩት። ከዚያ በኋላ ካህኑ እንዲህ ሲል እናንተ ምን ትላላችሁ? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲል ካህኑ በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። በእውነት አብ ቅዱስ ነው፣ ልዩ ነው። በእውነት ወልድ ቅዱስ ነው፣ ልዩ ነው። በእውነት መንፈስ ቅዱስ ቅዱስ ነው፣ ልዩ ነው ብላችሁ ትመልሳላችሁ ማለት ነው። እንደዚህ እያለ ይቀጥላል ማለት ነው። በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ስትሉ ከዚያ በኋላ ልክ እንደ ካህኑ እናንተ ሃይማኖታችሁን ስትመሰክሩ አንተ ያልከው እውነት ነው ካህኑ፣ እኛም እናምናለን ስትሉ እሱ ደግሞ ምን ይላል ካህኑ? ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ። አሕዛብ ያለው ሕዝብ የሚለውን ሲያበዛው ነው። ሕዝብ እናንተ ሁላችሁ ምን ትላላችሁ? ምን በሉት? እግዚአብሔርን በስም በግብር በአካል ሶስት ለሆነ በባህሪ በሕልውና በመለኮት በአገዛዝ አንድ የሆነውን እግዚአብሔርን
ምን በሉት? አመስግኑት።